እንግዲህ አብዛኞቹ ይመስላቸው አንተ ራሱ ልታስመጣ የቻልከው ራስህ ስለሆንክ ነው እና ነህና አምጥተኸው ምናልባት ስለከለከለ ሊሆን ይችላል እንትን ያለ ይላልና አይ ቲንክ ከሞላ ጎደል ታውቀኛለህ እኔ ማለት እዚህ ሰፈር ውስጥ እንደዚህ ነገር አይተኸኝ ታውቃለህ? ኧረ ሰምተህ ታውቃለህ? ኧረ በፍጹም በጣም ጥሩ። እናንተ አይታችኋል ያለው ነገር ምስክር ናችሁ? አይተናል። እኛ እንደውም እንደዚህ ሁላ ይሆናል ብለን ሁላ አልጠበቅም ነበር። በእኔ ቦታ ጭራሽ አላመንኩም ነበር። ግን መቶ ካየው በኋላ እንደዚህ አይነት ነካ ቆሻሻ ነገር ያደርጋል ብዬ በቃ በአይኔ ያየሁትን ነገር መቼም እንጃ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? በጣም ብዙዎቻችሁ ከዚህ በፊት በለቀኩት ቪዲዮ ላይ ጥያቄ ተነስቶባችኋል። ሲጀመር ከሱ ጋር ምንድነው ያገናኛችሁ? በምን መንገድ አውርታችሁ ነው? አንዳንዶቹ እንደውም ምንድነው እያሉ ያሉት ከሱ ጋር መጀመሪያ አስቀድማችሁ ረጅም ወሬ ካወራችሁ በኋላ ነው እንትን ያላችሁት እያሉ ነው። አልሰጥ ሲልክ ምናምን ሲል እምቢ ሲል ወይ ደግሞ ስትጋጩ ለጥቅም ብለህ ነው እንደዚህ እያደረግ ያለው የሚል ነገር እያነሱ ስለሆነ ለዛ ማስረጃ እንዲሆናችሁ ብዬ የሰዎች ማለት በቦታው የነበሩ ሰዎች ይዤላችሁ መጥቻለሁ። ከዛ በፊት ግን እንዴት እንደመጣል ያለውን ነገር በጥቂቱ ላስረዳችሁ። በመጀመሪያ ደረጃ እንደምታውቁት አካውንቴ ላይ የምሰራቸው ኮንተንቶች ከፍቅር ግንኙነት ጋር ከወጣትነት ጋር የተያዙ ኮንተንቶች ናቸው እና እነዚህን ኮንተንቶች በምሰራበት ሰዓት እንደማንኛውም ሰው በውስጥ ኢንቦክስ ላይ ሰው ቴክስት ሊያስቀምጥ ይችላል አይደለ? ሶ ሪኩዌስት የተጠየቁ ሬድ እንትኖች አየሁኝ። ከዛ በኋላ ስገባ ብዙ ሰዎች አሉ። ከነዛ መካከል ፊት ለፊት ላይ በቅርቡ የተላኩትን ቼክ ሳደርግ የሱን ተመለከትኩኝ። ምናልባት ደግሞ ቲክቶክ ኢንቦክስ የምትጠቀሙ ሰዎች አብዛኞቻችሁ ከ10,000 ፎሎወር በላይ የሚገኙ ሰዎችን ለብቻ ለይቶ ያስቀምጣልና የሱ ደግሞ 40 ምናምን ሺህ ፎሎወር ነው ያለው። ሶ በዚህ የተነሳ ውስጥ ገባውኝና ሳይ ደህና ነህ ብሎ አስቀድሞ አስቀምጦልኛል። ያው እዚህ ፒክቸር ላይ አስቀምጥላችኋለሁ። ደህና ነህ የሚል ጽሁፍ አስቀምጦ በነበረበት ታይም ላይ ደህና ነኝ እንዴት ነህ ብዬ ጽፍለት አለውልህ ብሎ ካይም በኋላ ፈታ እንበል ብሎ ነው የጻፈው። እና አንዳንዶች አሁን ፈታ እንበል ብሎ የተናገረበትን ፓርት አንስቼ ፈታ ሾው የሚባል ሾው ስላለው ምናልባት ኢንተርቪው የሚያደርግ በጣም የታወቀ ጋዜጠኛ ነው ብዬ ስላሰብኩኝ ለኢንተርቪው ፈልጎኝ ከሆነ በሚል ነበረ። እሺ እንዴት በምን መልኩ ብዬ ጠየቁኝ። ማለት ፈታ እንበል ሲለኝ በምን መልኩ ብዬ ነው የጠየቁት። ሶ ይሄንን በምጠይቅበት ሰዓት ላይ አንተ ደስ የሚልህን አይነት ነገር ነው ምላሹ። ማለት እንዴት አልገባኝም። አንተ ደስ የሚልህን ማለት ምን ማለት ነው ብዬ አልገባኝም ስለው ተወው በቃ አለኝ። የዚህ ሰዓት ላይ የሆነ ነገር በውስጤ በቃ የሆነ ሪጀክት ይል ጀመር ማለት ነው። ጠረጠርኩኝ። ከዛ በኋላ ወዲያው ነው ሶፊ ያስረዳኝ ምንም ችግር የለም እኮ ምናምን ብዬ ያለውን ነገር ጠየቅኩትኝ። ከዛ አንተ ደስ የሚልህ ምንድነው ምናምን ብሎ በቃ ዩዘር ኔምህን ላክልኝ አለኝ። ላኩለት። ምንም ማለት አልነበረም። ከዛ ግን በንግግሮቹ መካከል ያው እዚህ ፒክቸር ላይ ያስቀመጥኩላችሁ የምታዩዋቸው ከሆነ ማለት ነው ምንም ከእናንተ የምደብቀው ነገር የለም። በቃ ጉዳዩ ተጀመረ። የልብ ቅርጽ ማስቀመጥ ጀመረ። እሺ የኔ ውድ ምናምን ጸጉርህ ሄርሊ ነው ማነው ደረትህ ሄርሊ ነው ምናምን ማለት ጀመረ። የዚህ ሰዓት ገባኝ። ሶ የሆነ ነገር በቃ እኔ ይቅርታ አድርጉልኝ፣ እኔ በክርስትና እምነት ውስጥ ያለው ሰው ነኝ። በክርስትና እምነቴ ውስጥ እንደዚህ አይነት ነገር የተወገዘ ነው፣ በፍጹም የማይፈቀድ ነው። እንደ ሀገርም ብትሄዱ ደግሞ በህገ መንግስታችን ላይ በፍጹም የሌለ ነገር ነው። ስለዚህ ይሄ ነገር የግድ የሆነ ነገር ውስጥ መግባት አለበት መጋለጥ አለበት ብዬ ስላሰብኩኝ እኔ ራሴ ልክ ያ ስሜት በውስጤ እንዳለ አድርጌ ያው እዚህ ከዚህ በፊት መጀመሪያ ላይ ያያችሁ ሰዎች ካላችሁ መጀመሪያ ያለውን ቪዲዮ ተመልከቱ። እዛ ላይ ሄጄ ሰርቻለሁ። ከዛ አወራሁትኝ እንዲመጣ አደረኩኝ። የፈጠነ ምንድነው ያደረኩትኝ ወዲያው ለብራዘር ደወልኩ፣ ለጓደኞች ጀማው ተሰበሰበ፣ ነገርኳቸው። የሆነ ሰው እንደዚህ ያለገ ነው መቀበር አለበት ምናምን አልኳቸው። ተስማማን። እንግዲህ ከነ ድምፁ ነው ያቀረብኩላችሁ። አይታችኋል። ደውዬለት እየመጣው ነው ሲል እያንዳንዱን ነገር ያው ምናልባት በስልክ ያወራናቸው መስማት ከፈለጋችሁ የቪዲዮ መጨረሻ ላይ ተቀምጦላችኋል። መጀመሪያ የለቀኩት ቪዲዮ ላይ እያንዳንዱ ያወራውን አጸያፊ ንግግር ማለት ቢጃማ ሁሉ አለ ወይስ ላምጣ ማለት እኔ እዚህ ጋር ለሚዲያ ስለሚከብድ ግን ልንገራችሁ፣ ያው ምንም ነገር መደበቅ ስለሌለበት እንትኑ ትልቅ ነው ወይ ምናምን ብሎ ሁሉ እስከመጠየቅ እንግዲህ ምኑ ካላችሁኝ የወንድ ብልት ማለት ትልቅ ነው ወይ በጣም ኤክስትሪም ነው የምወደው ብሎ ኢቭን የራሱን ሁሉ መቀመጫ እስከሚልክልኝ ድረስ እኔም ዝም ብዬ ስክሪንሾት ለማድረግ ሞክራለሁ እያንዳንዱን ነገር ግን ፎቶዋ ላይ ስክሪንሾት ማድረግ አልቻልኩም። ለምን የላከልኝ ዋን ቪው ነው ማለት ወዲያው እንደታየ ወዲያው እንዲጠፋ አድርጎ ነው የላከልኝና በዚህ መካከል ይሄ ተፈጠረ። ከዛ ከመጣ በኋላ እኔ ላደርግ የነበረው አምጥቼ የሆነ ቦታ ከወሰድነው በኋላ መረጃ ለመጠየቅና ያለውን ነገር ለህግ ለማጋለጥ ነበር። ነገር ግን እንዲህ በማድረግ ሰዓት ይዤው የመጣው ባለበት ሰዓት ላይ በነገራችን ላይ አሉ ከጀርባዬ ጓደኞቼ ሁሉ እየተከታተሉ ነበር። ከሚደረገው ነገር እየተከተሉ ያዩ ማለት ነው። ወስጄው የሆነ ቦታ ላጋልጠው ስለ አንድ ሰፈር ሰው ድንገት አየኝና ምነው ምናምን ብሎ ጠየቀኝ። የዛ ሰዓት ላይ ያው እንዳይባንን ብዬ አረ ምንም ምስል የሆነ ግርግር ተፈጠረ በዛ ማለት። ከዛ ምንም አማራጭ አልነበረኝም። ልጆቹ መጥተው ጓደኞቼ እንግዲህ ያያችሁትን ጥቃት ፈጽመናል።
ይሄንን የምነግራችሁ ግን ከምን አንፃር ነው? ይሄ እኔ አሁን ከልጁ ፐርሰናል ጥላቻ የለብኝም። ነገር ግን እንደ አንድ ወንድ ግን የክብር ጉዳይ ግን ያሳስበኛል። እኔ ይቅርታ አድርጉልኝ እንኳን አይደለም እንደዚህ አይነት ነገር ውስጥ ልገባ ይቅርና እኔ ወንድ ባልሆነ መንገድ ራሱ ከነካኝ የሚደብረኝ አይነት ሰው ባልሆነ መንገድ፣ ነገር ግን መንገድ ላይ እየሄድኩኝ ያደረገኝን ነገር ስላልነገርኳችሁ ነው። ማለት እኔ ምስክር ነው ወንድሜ ላቀርብላችሁ እችላለሁና ቪዲዮንም ገብታችሁ ከወንድሜ ጋር እንኳን ልጅ ሆነን በምንተኛበት ሰዓት አንድ ቤት ውስጥ አንድ አልጋ ላይ ስንተኛ ራስጌና ግርጌ ተቀያይረን ነው የምንተኛው። ተሳስቶ በእግሩ ወይ ደግሞ እግሬን ከነካኝ በጣም መጸየፍ አይነስብኝ። ይሄ በእንዲህ እንዳለ ግን ግዴታ ለህግ ማቅረብ ስለነበረብኝ ይሄን ነገር አጋልጬ ሰው ማወቅ ስለነበረበት አቅፎኝ ሲለኝ የነበረው እንደዚህ ቅፍ አድርጎኝ ማለት እንደዚህ እየመጣን ሄርሊ ነው አይደለም ምናምን ብሎ እንደዚህ ነው። አይከብድም? እንደዚህ ሲያደርግ ዝም ብዬ ነው ወደ መታጠፊያ ይዤ የገባሁት ማለት ነው። ምክንያቱም ያቀድኩት እቅድ መፍረስ አልነበረበትም። ግን የሆነ ሰው መጥቶ ድንገት የሆነ ነገር ሲያወራ በዛ ሰዓት ነገሮች እንዳሰብናቸው አልሄዱም። ደርሰን ያው እንግዲህ ቪዲዮ ላይ ያያችሁት ነገር ተፈጥሯል። ሶ ይሄንን የማቀርበው አሁንም ለምንድን ነው እንዳያችሁት ነው። አካውንቴን ሊያዘጉት ጥረት አድርገዋል። ቪዲዮዎች አውርዶብኛል፣ ዋርኒንግ ተሰጥቶኛል። እየደወሉ አንዳንዶችም እያስፈራሩኝ ነው የሚገኙት በጣም ከምታስቡት በላይ። ሶ እናንተ ልትረዱኝ የምትችሉት ምንድነው? ኮፒ ሊንክ አድርጉ። አካውንቴን እየገባችሁ ፕሊዝ ኮፒ ሊንክ አድርጉ። መዘጋት የለበትም። በዚህ ጉዳይ እርስ በርስ እንድታግዙኝ እንድትተባበሩ ስል የወንድምነት ጥያቄን አቀርባለሁ። በዛ በተረፈ ደግሞ የአይን እማኞች አቅርቤያለሁ። እንግዲህ ከዚህ ቪዲዮ ቀጥሎ የማቀርብላችሁ የአይን እማኞች አሉ። በቦታው ምን ሲደረግ እንዴት እንደነበረ የነበሩ ሰዎችን አቅርቤላችኋለሁ። ወደ ቪዲዮ እናልፋለን። ሰላም ጤና ይስጥልኝ፣ እንዴት ናችሁ? እንግዲህ ይሄን ሰሞን በሚዲያ ላይ የተለቀቀ ያለውን ቪዲዮ አይታችኋል እና አብዛኞቻችሁ በዛ ቪዲዮ ላይ ያንን ሰው በማጋለጤ አንተ ራሱ እንደዛ ነህ ብላችሁ የተወሰነ ያህል ለመናገር ሞክራችኋልና ብቻ ኤኒዌይስ ለማረጋገጫ እንዲሆናችሁ ለማስረጃ እንዲሆናችሁ የአይን ምስክር የሆኑ ሰዎች በአጠገብ ይገኛሉ እና እዛ ስፍራ ላይ ተገኝተው የተደረገው ነገር ያ ሰው ምን ሲል እንደነበረና ምን ሲያወራ እንደነበረ እስቲ አጠቃላይ ያለው ነገር መግለጫ የሚሰጣችሁ ነው ማለት ነው። እንዴት ናችሁ? እስቲ ካንተ ልጀምር። ያየውን ነገር ራስህ ተናገር እስቲ። ምን አይተሃል? ያው ማለት በስልክ ደውሎ የሚያስጠላ ቃላቶችን እያወራ ነበረ እና እየመጣው ነው ጠብቀኝ ልብስን ታጥበ ገላን ታጥበ ሲል እንደውም ቪዲዮ መቅረጽ እንችላለን ስልኩን የምታወሩትን ነገርና ለመረጃ ይሆናል ብዬው መቅረጽ ጀምሮ ነበር እና ከዛ በኋላ መጥቶ ባይና አይተነዋል። ባይና አይተዋል? አዎ። እሺ። እንደውም መንገድ ላይ አውቄ ፎቶን እነሳ ብዬ ጠየቅኳችሁ። ፌመሶችን እነሳ ምናምን ብዬ ጠየቅኳችሁ። እናንተ ጊዜ የለንም ምናምን አላችሁኝ። ከዛ እኔ በዚህ ጋር ተከተልናችሁ ፎቶ እያነሳናችሁ ነበር። ያው ይቅርታ በዚህ አጋጣሚ ብዙ ሰዎች የኔና የሱን አንድ ላይ ፎቶ አብረን መታየታችንን አይቶ አንተና እሱ አንድ ናችሁ እያለ ነበር። ለምን ነበር ከሱ ጋር ፎቶ የተነሳሁት? በምን አይነት መንገድ ነበር አብረን ፎቶ ልነሳ የቻልኩት? ፎቶ የተነሳው መጀመሪያ ይሄንን ደውሎ ሲያወራ እዚህ ጋር እየጠበቅነው ነበረ። ምክንያቱም እንደዚህ አይነት ነገር ስለምንቃወም ይሄን ነገር ስለምንቃወም እየመጣ ነውና እንደዚህ አይነት ሰው እንደምትቃወሙ አውቃለሁና ይሄንን ነገር እንጋወዝ እናቆመው በማለት እንከታተለው ተባባልና አንተ ስትሄድ ካንተ ኋላ በመከተል እኛ እሱን እግር በእግር መከታተል ጀመርን። ያው ፎቶ ማንሳት ጀመርን። ስለዚህ አይተሃል? ያይ ምስክር ነው? አዎ። ሰውዬው መጥቶ አይተሃል? አዎ በደንብ ፎቶም አለ። በጣም ጥሩ። እንግዲህ ከሱ ከራሱ እንደሰማችሁት ያ ሰውዬ መጥቶ እንግዲህ አብዛኞቹ ይመስላቸው አንተ ራሱ ልታስመጣ የቻልከው ራስህ ስለሆንክ ነው እና ነህና አምጥተኸው ምናልባት ስለከለከለ ሊሆን ይችላል እንትን ያለ ይላልና አይ ቲንክ ከሞላ ጎደል ታውቀኛለህ እኔ ማለት እዚህ ሰፈር ውስጥ እንደዚህ አይነት ነገር ውስጥ አይተኸኝ ታውቃለህ? ኧረ ሰምተህ ታውቃለህ? ኧረ በፍጹም። በጣም ጥሩ። እናንተስ አይታችኋል ያለው ነገር? ምስክር ናችሁ? አይተናል። እኛ እንደውም እንደዚህ ሁላ ይሆናል ብለን ሁላ አልጠበቅም ነበር። በእኔ ቦታ ጭራሽ አላመንኩም ነበር። ግን መቶ ካየው በኋላ እንደዚህ አይነት ነካ ቆሻሻ ነገር ያደርጋል ብዬ በቃ በአይኔ ያየሁትን ነገር መቼም እንጃ በጣም ይከብዳል ለመግለጽ ራሱ እና ይሄ ወንድማችን ደግሞ እንደዚህ በማድረጉ ራሱ በጣም ለኛ ክብርም ይሰማናል። እሱንም ለመደገፍ ሞክሩ። ሁላችሁም ዝም ብላችሁ እኔ እንጃ የእሱ ደጋፊ ናችሁ እንዴ እናንተ ራሱ? ይሄ ግን ወንድማችን ይሄን ነገር ለማቆም ለማጋለጽ ይሄን ነገር በመጣሩ ብቻ እኔ እንጃ እሱም ማገዝ ነው ያለባችሁ እንጂ ወንድማችን እንደዚህ ማለት የለባችሁ። እና እኔ በአይኔ ያየሁትን ነገር ነው የምናገረው የእውነት እና ይሄን ነገር ተባብረን እናቁም ነው የምልህ። እሺ በጣም ነው የማመሰግነው። እንግዲህ ያለውን ነገር ሰምታችኋል። ይኸውላችሁ እኛ ጋር አይደለም በሃይማኖት አይደለም በባህላችን ይቅርና በህገ መንግስት ደረጃ እንኳን የተከለከለ ነገር ነው ይሄ ሰው ሊያደርግ ሲመጣ የነበረው ሰው ይሄን ሰው በህገ መንግስት ደረጃ የተከለከለ ነገር ለማስከልከል እዚህ ጋር ባደረግነው ጥረት አብዛኞቻችሁ ኢትዮጵያውያኖች እንደውም ቃል በቃል አይ ቲንክ ፌስቡክ ላይ አንብባችኋል ብዬ አስባለሁና የአዳማ ህዝብ ካልነኩት የማይነካ ህዝብ ነው። የናዝሬት ህዝብ
ካልነኩት የማይነካ ሰው አክባሪ ጨዋ ህዝብ ነው። ነገር ግን ከመጡበት ግን አስቀድሜ እንደተናገርኩት የማይሆን ነገር የሚያደርግ ህዝብ ስለሆነ በአዳማ ህዝብ ላይ አትምጡ። የተናገርነው ነገር በሙሉ እውነት ነው፣ ትክክል ነው። ስለዚህ ይሄን ነገር አይታችሁ እናንተ ይሄ ሰው ለህግ መቅረብ ካለበት ለህግ እንድታቀርቡ ስንል እንግዲህ በምስክሮች መካከል ነው የምንናገረው። እስኪ ማስተላለፍ የምትፈልጉት ነገር ካለ በዚህ ሀገር ነገር አለ የሸገረ ህዝቦች እና እንደዚህ አይነት ነገር እንደማይሆን ስለምታውቁ እና አራዳዬ ልጆች እንዳለ ይሄን ሰውዬ ወደሆነ ነገር ውስጥ በቀመቁስ መክተት ነው ያለባችሁ። በጣም አጸያፊ ነገር የሚሰራ ሰው ነው። በአይናችን የተመለከትነው ነገር ነው። አቡ ብቻ እውነት ነው የምላችሁ፣ አቡ ማርያምን በጣም አስጠሊታ ሰው ነው። ይኸው በአካል እዚህ ድረስ መጥቶ ነው ያገኘነው። እንግዲህ አቡ ብቻ ከየት ነው የመጣው? አይ ቲንክ አንተ አይታል ብዬ አስባለሁ። አመጣጡ ልጁ ከየት ነው? ከአዲስ አበባ ነው አይደለ? እኛ ደግሞ የአዳማ ነዋሪዎች ነን። ከአዲስ አበባ አዳማ የመጣው ላፕቶፕ ለመቀበል የምር ኧረ አይደለም እንዴ? ድምፁ ቅጅ አለበት። ድምፅ ቅጅ ሰምተሃል? ለምንድን ነው የመጣው? አመጣጡ ጌ ነው ጌ ሆኖ ለምን ነበር አመጣጡ? ያረግ ነው። አይ ለማውራት ነው ያስጠላል። ለመናገር የሚከብድ ነገር ነው። እንግዲህ የሰማነው በስልክ አቡ ያራዳ ልጆች ይሄን ሰውዬ አጥፉልን። አቡ የኛ ጋርም ከመጣ እንገል እንደ ይሄን ሰውዬ ግን አቡ ነፃነቱን አውጁለት በሚዲያውም በምኑም ይመቻችሁ። እንግዲህ ለማንኛውም ኮፒ ሊንክ ሼር እያደረጋችሁ አካውንታችን ሊዘጋ ነው። ይሄኛው እንግዲህ 300,000 ያለ አካውንታችን ቢዘጋም ችግር የለም፣ ሌላ እንከፍታለን። ዋናው ቁም ነገር ግን እኛ ማንቀበለውን ነገር ማጋለጣችን ስለሆነ እንግዲህ ያለውን እውነት ከዚህ በላይ እንግዲህ ምን አይነት ምስክር እንደማመጣላችሁ አላውቅም። የአይን ምስክሮች ናቸው። እንግዲህ የቀረውን ደግሞ እየተከታተልኩ የማቀርብላችሁ ይሆናል። እስከዛ ግን ላይክ፣ ኮፒ ሊንክ፣ ሼር እንዲሁም ሌሎች እንዲደርስ ማድረጋችሁን አትርሱ። ጥፊ ያልቀረው ምን አልቀረው ቦርጩን ዘርግፎ ሮጠ። ራን አሯሯጡ ዳሱታ አይታችሁታል። ዩቲዩብ ፍሬዘር የሚሉት ዩቲዩብ ላይ ግቡና ይሉት ጋይስ የሮጡ አሯሯጥ ቦርጩን በወንድ ልጅ አምላክ አለ። ምን አባ ወንድ ነህ? ሴቱኛ ያለው አይደል እንዴ? ወንድማ ወንድነትንማ ትተዋል። አፈንድደ ስትሰጥ ወንድነትን ትተዋል። የምን አባ ወንድ ነው? በወንድ ልጅ አምላክ አላችሁ እኮ ጋይስ። በወንድ ልጅ አምላክ ምን አጠፋው? ምን አረኩኝ? ያን ሁሉ ቀባጥረክ ያን ሁሉ ቃልከ ያን ደግሞ እግዚአብሔር ምስክሬ ነው። ቀውርም ልኮለታል ጋይስ። ቂጡንም ምናምን እንደዚህ አፈንድዶ ልኮለታል። እግዚአብሔር ለማፈርቅ እግዚኦ እንደ ኢትዮጵያ ሕዝብ አይሰማም ነው። እናንተ ሰዎች እንደው ጋይስ እንደው ምን ላድርግ? እንደው እኔ እኮ ፈልጌ አይደለም እንደዚህ ማወራው። እንደው ያሳስቱኝ ኃይል እነሱስ ዛት አንደኛቸውን ተወንችለው ነው። ያው ምንድነው ይቅር ይበለኝ። እግረኛው ማረን እውነት እግረኛው ኧረ ይቅርታ በሉት። እግረኛውን ይቅርታ ተጸጽተናል በሉ ኢትዮጵያ ሕዝብ ይቅርታ። ማች ደግሞ ማርያምን በይትላችሁ እንዴ አታይኝም? እንዴ አሁን ቪዲዮውን እያሳዩሽ አይደል እንዴ? እንዴ በወንድ ልጅ አምላክ አለ እኮ አንቺ ልጅ ቪዲዮ ልስራበት እዚህ ጋር ቁጭ ብላ ታለቅሳለች። ኧረ ተይ በእናትሽ አሁን ምን ያስቃል እንዴ? ታለቅሳለች እየሳቀች ጋይስ እንዴ ኧረ ተይ ስራ ልስራበት ደሞዝ የለም እዚህ ጋር ካሳቅሽ እና ጋይስ የምሬን እኮ ምንድነው ሊያ ጋዜጠኛ ሶፎንያስ ቂጥ ፈልጎ አዳማ ድረስ ሄደ። አዙት ያዳማ ልጆች ተጀንጅሎ እና ገላን ታጥበህ ጠብቀኝ፣ ቁምጣ ለብሰህ ጠብቀኝ አለው ልጁ። ያዳማው ልጅ ጠበቁት ዱላ ይዘው ምን የመሰለ መጥሪያ ዱላ ይዘው ጠበቁት። መኪናውን ያልነዳውም ያመጣው ነው ምናምን ብሎ ሽልጥለጥ ብሎ ጋይስ አዳማ ሲደርስ ተቀበሉታ። በጫማ ጥፊ፣ በአክሮባት፣ በምን በቦክስ አሯሯጡት። በወንድ ልጅ አምላክ ምን አጠፋው? ላፕቶፕን ያልከው ፌስቡክ ላይ አንተ ውርደታ ጋይስ ምንም እንድዘኑለት ምናምን እንዳትሉ። መተዛዘን የለም በእንደዚህ አይነት ጉዳይ። ማሳጣት ነው እንጂ ማሳጣት ነው ጋይስ። ጌታ እንዴ አወራችሁ ብላችሁ ታሳጡን የለ እንዴ እናንተ አወራችሁ ታሳጡን የለ። ስለዚህ ወይንማ በደንብ ነው እንጂ እግራችንን ሰቅለን ነው የምናሳጣው። ፈጣሪው እንዴ ቂጥህን ተቀብተህ ከሄድክ ፈጣሪ ያልስቀኝ ወልጃለሁ። ጌታ ያደርሃል መጨረሻዬን አሳምሮ። አቤት እንደው ከሚዲያ ነቅለህ የምታወጣኝ መቼው ናፈቀኝ። ቀን ጌታ ናፈቀኝ ጋይስ። ምክንያቱም ኃጢአት አልሰራም ብትሉ ኃጢአት መስራታችሁ አይቀርም እዚህ ሚዲያ ላይ። አላይም ብትሉ አይን ቢያን አፍ ያወራል። አላወራም ብትሉ በአይናችሁ ራሱ ትቅለበለባላችሁ ሚዲያ ላይ። አይ ትላላችሁ ጋይስ። ፈጣሪዮ አንተ ውርደታ አንተ እኔ የቤት እመቤት ነኝ ስትል መች እንደዚህ ያሰብኩኝ የዛኔ ስከራከርልህ ጎበዝ እናቱን የሚያግዝ ጀግና ወንድ ብዬ። ለካስ አንተ የቤት እመቤት ያችን ነገር ነሽ ለካስ ያን ጋዜጠኛ ሳትክ እኔ እኮ እንደው ወንድነት ሳይፈታተነው እንደ ጋዜጠኛው እንዲህ ሲለው ጓይልበትም እንዴ ብያለሁ እኮ አላቀሳስርም ብዬ ነው እንጂ ጌታ የዛኔ ጋይስ እመኑኝ ማርያምን። ምን አባቱ ጋዜጠኛውን ተነስቶ ነው ይዞ በቦክስ አያጠጣው እንዴ? ምን አባቱ እንደዚህ ይሏል? ቪዲዮ ልድገመው ልገርብላችሁ። አይ መድኃኒዓለም ተዋረድን። አይ ሶፎንያስ አዋረድከን።